አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በድንገት ወደ ሀገሬ ልገባ ነው እላችኋለሁ ወገኖቼ። ሳልዘጋጅ ሳላስብበት እላችኋለሁ። ምን ትላላችሁ? በድንገት ወደ ሀገሬ ለቀኔ ሳትዘጋጁ ወደ ሀገር ግቡ ሳልዘጋጅ ሳላስብበት እላችኋለሁ። አንድ ሰው አላማ ያወጣበት አላማውን አሳክቶ እንዲገባ ነው የምፈልገው። እኔ ሳትዘጋጁ ወደ ሀገር ግቡ ብዬ አልመኝም። ምክንያቱም አንድ ሰው አላማ ያወጣበት አላማውን አሳክቶ እንዲገባ ነው የምፈልገው። ዱዓ አድርጉልኝ። ምን ታደርጉታላችሁ? ስንት ኪሎ ምን እንደሆነ አላነሳቻለሁ እላችኋለሁ። ኪሎ ብዙ ይመስለኛል። አላስመዘንኩትም። እዛው ያስመዝነዋል ብያለሁ። እኔ ስንት ኪሎ ምን እንደሆነ አላውቅም። ኪሎ ብዙ ይመስለኛል። አላስመዘንኩትም። እዛው ያስመዝነዋል ብያለሁ። ወላሂ 3 ሻንጣ ነው አንዱ ስትነሱ ማለት ነው። ኮቶቶ አላውቅም ከየት እንደሚመጣ ማለት ነው። አንዱን ወላሂ አሁን አንዱን እጥላለሁ፣ አንዱን አነሳለሁ። ይሄ ይጠቅማል፣ ይሄ ይጠቅማል ከየት እንደሚመጣ ማለት ነው። ተራ በተራ አንዱን እያነሳው አንዱን አንዱን አሁን እንደዛ አንዱን እጥላለሁ፣ አንዱን አነሳለሁ። ይሄ ይጠቅማል፣ ይሄ አይጠቅምም እያልኩ ተራ በተራ አንዱን እያነሳው አንዱን ያ ረቢ በጣም ነው የሚከብደው። እንደዛም ሆኖ ሻንጣው ሊፈነዳ አልኩልኝ እንግዲህ ኧረ ክብደት ለማለስም ይችላል። በጣም ነው የሚከብደው። አላህ ነው የሚያውቀው። ዱዓ አድርጉልኝ እንግዲህ ቤተሰብ አትመለሽም እያለ አላህ ካላለ ልመለስ። እኔ ደግሞ ምንም ሳልዘጋጅ ስላገባሁ አላህ ነው የሚል ሀሳብ አለኝ። እንግዲህ አላህ ነው አትመለሽም እያለኝ ነው። ኢንሻአላህ እኔ እናንተ ምንም ሳልዘጋጅ ደግሞ ዩቲዩብ ሰብስክራይብ እመለሳለሁ የሚል ሀሳብ አለኝ። እንግዲህ አላህ ነው የሚያውቀው ሁሉንም ነገር እና ይኸው ኢንሻአላህ እናንተም ዱዓ አድርጉልኝ። ደግሞ ዩቲዩብን ሰብስክራይብ ያኔ በድንገት ቤት አበረታው በአንድ ሳምንት መሀል ነው እና ይኸው ተረስተናል እላችሁ። ምክንያቱም እኔ ያኔ ጃንዋሪ ነበር ገባለው በሳምንት ማለት ነው። በአንድ ሳምንት መሀል ማለት ነው ተቆረጠልኝ። ምክንያቱም እኔ ነበር እገባለሁ ብዬ አሰብኩት። ጃንዋሪ ነበር እገባለሁ ብዬ አሰብኩት ማለት ነው። የሚመጣው ጃንዋሪ ማለት ሰዎቹ ሊሄዱ ነበረ 27 ሊሳፈሩ ነው ብዬ አሰብኩት። ከዛ እናንተ ሄዳችሁ ስትመጡ እኔ ሰዎቹ ሊሄዱ ነበር ስላቸው አይ እንደዚህ ሊሳፈሩ የለበትም። ከዛ እናይቀር ከተሳፈረ ሄዳችሁ ስትመጡ እኔ አሁን ተሳፈረሽ አብረን ተሳፍረን አይ እንደመጫለሽ እንለበታለን አንድ ላይ ከሆነ አይቀር ከተሳፈረሽ አይቀር እኛም ስለምንሳፈር ብሎኛል። ተሳፍረሽ አብረን ተሳፍረን አንቺም ትመጫለሽ እኔ ያልተዘጋጀውን ብላችሁም 3 ወር ምናምን ቆይተን እንመጣለን። ለ3 ወር ደርሰዎቹ ምን አደረገልሻል ብር እኔ ያልተዘጋጀውን ብላችሁ ምን ችግር አለው? ሊሰሙኛል ላይ ለ3 ወር አይደሉኛሉ ምን አደረገልሻል ማለት አልችልም። በቃ መተሻት ያምሳሌ ነው አገር ነው ሄደሽና እንደዛት ያለሽ ብሎ ሊሉኝ ስለሚችሉ እንግዲህ እምቢ ማለት አልችልም። እና እኔም ምንም አማራጭ ስለሌለኝ አገሬ ነው እንዴት እንደዛት ያለሽ ብሎ ሊሉኝ ስለሚችሉ እና እኔም ምንም አማራጭ ስለሌለኝ የቦዲውን ጉዳይ ተነስቻለሁ እላችኋለሁ። እንደሚፈቀድ አላራይ እኔ ስንት ኪሎ እንደሚፈቀድ ወዲያውኑ ጉዳይ ደግሞ ስንት አንዱ ሻንጣ ስንት ኪሎ መሆን እንዳለበት አላውቅም። ስንት ሻንጣ እንደሚፈቀድም አላውቅም። ያው እኔ አላስመዘንኩትም። ያው 3 ሻንጣ ስንት ከዚህ ሻንጣ ስንት ኪሎ መሆን እንዳለበት ማለት ነው። ሻንጣ እንደሚፈቀድም አላውቅም። ያው እኔ አላስመዘንኩትም። ያው ይሄ ዝም ብዬ ቃል እዚህ ጋር እቃ ብዙ እቃ ይዘልኛል ስልኮች ምናምን ይዘልኛል ብዬ ነው ይሄን ያዘጋጀሁት። ቃል ይዘልኝ ያው ይሄ ዝም ብዬ ቃል እና እቃ ብዙ እቃ ይዘልኛል ስልኮች ምናምን ይዘልኛል ብዬ ነው ይሄን ያዘጋጀሁት። ቃል ይዘልኝ ፈልጌ ነው እና ቲኬቴ ደግሞ ይኸውና ይሄን ይመስላል። ያው ለ3 ወር ነው የተቆረጠልኝ ትኬት
እና እናንተም ዱዓ አድርጉልኝ። እንደኔ ግቡ ብዬ አልመክራችሁም። ምክንያቱም ለሶስት ወር ተሳክቶልኝ ያሰባችሁትን አሳክታችሁ እና እናንተም ዱዓ አድርጉልኝ። እንደኔ ግቡ ብዬ አልመክራችሁም። ምክንያቱም ያሰባችሁትን አሳክታችሁ ወደ ሀገር እንድትገቡ ምኞቴ ነው። እንግዲህ እናንተ በዱዓ አትርሱኝ። ዱዓ አድርጉልኝ ውዶቼ።